ይቺ ሩሲያዊት ሴት ለቮድካ ስትል ሰዎችን እስከ መግደል የምትደርስ ከባድ የአልኮል ሱስ ያለባት ሴት ነበረች። ስሟ አሪና ይባላል። ይህ ታሪክ ሲጀምር አሪና በሩሲያ ውስጥ በምትገኝ አንዲት ትንሽ ከተማ የምትኖር የ30 ዓመት ሴት ነበረች። ነገር ግን አሪና አንድ ትልቅ ችግር ነበረባት። እሱም የመጠጥ ሱስ ሲሆን ሙሉ በሙሉ በአልኮል ሱስ ተዘፍቃ ነበር። በተለይ ደግሞ ቮድካን በጣም ትወድ ነበር። በ2002 ዓመተ ምህረት አንድ ቀን ለእሷ እጅግ መጥፎ የሆነ ነገር ተከሰተ። ይህም ነገር ባለቤቷ ሁል ጊዜ እንደምትሰክርና ያላቸውን ገንዘብ በሙሉ ለቮድካ እንደምታባክን አወቀ። ስለዚህ የገንዘብ ምንጯን ለመዝጋት ወሰነ። ከዚህ በኋላ ለመጠጥ የሚሆን አንድም ሳንቲም አልሰጥሽም አላት። ይህ ውሳኔ አሪናን እጅግ አበሳጫት። ስለዚህ ባሏ ስለማይሰጣት ራሷ ገንዘብ የምታገኝበትን መንገድ ለመፈለግ ወሰነች። ከዛም ገንዘብ የምታገኝበትን አንድ ሴራ ጠነሰሰች። አቅመ ደካማ አረጋውያን ሴቶችን በተለይም ብቻቸውን የሚኖሩ አዛውንቶችን ኢላማ ለማድረግ ወሰነች። እቅዷም እነሱን ገላ ያላቸውን ጥሬ ገንዘብ መውሰድ ነበር። ከዛም አንድ ቀን በመንገድ ላይ እያለች አንዲት አዛውንት እቃ ይዛ ለመንቀሳቀስ ስትቸገር ትመለከታለች። ወደሷ ቀርባም እርዳታ ትፈልጊያለሽ በማለት ጥያቄ ያቀረበችላት። ይህንንም ያደረገችው ሴትየዋ እንድታምናት ለማድረግ ነበር። አዛውንቷም እሺ አለቻት። እቅዷም ተሳካ። ሴትየዋ አሪና ስትረዳት በጣም ስለተደሰተች ወደ ቤቷ ጋበዘቻት። የሴትየዋ ቤት ውስጥ እያሉም አዛውንቷ ዞር ባለችበት አጋጣሚ አሪና የግድያ ሙከራዋን አደረገች። አንድ የአበባ ማስቀመጫ አነሳችና ጭንቅላቷን መታቻት። ሴትየዋም በደረሰባት ጉዳት ህይወቷ አለፈች። ከዚያም አሪና በቤቱ ውስጥ ጥሬ ገንዘብ መፈለግ ጀመረች። እናም ጥቂት የሩሲያ ገንዘብ አገኘች። ይህም በወቅቱ ወደ $20 ገደማ የሚጠጋ ነበር። መጠኑም ትንሽ ቢሆንም ለቮድካ መግዣ ግን ይበቃታል። ከዛም ገንዘቡን ይዛ ከአካባቢው ተሰወረች። ፖሊሶች ተጠርተው ወንጀሉን መመርመር ጀመሩ። ነገር ግን ያገኙት ማስረጃ ምንም ፍንጭ ሊሰጣቸው አልቻለም። ስለዚህ መዝገቡ ተዘጋ። እናም አሁን አሪና እቅዷ እንደሚሰራ አረጋግጣለች። እነዚህ አረጋውያን ሴቶች ቶሎ የሚታለሉ መሆናቸውንና በደግነት ካቀረበቻቸው በራቸውን እንደሚከፍቱላት ተረዳች። ስለዚህ ድርጊቱን ደግማ ለመፈጸም ወሰነች። ከዚህ በኋላ ግን እቅዷ ይበልጥ የታሰበበት ነበር። መጀመሪያ ብቻዋን የምትኖርና በቀላሉ ልትጠቃ የምትችል አሮጊት ትፈልጋለች። አንዴ ካገኘች በኋላ የሴትየዋን የዕለት ተዕለት እንቅስቃሴ ለማወቅና ብቻዋን መሆኗን ለማረጋገጥ ለጥቂት ቀናት ትከታተላለች። ከዚያም እንደ ጉዳይ አስፈጻሚ ረዳት በመምሰል ትቀርባቸዋለች። በዚህ ዘዴ በቀላሉ ወደ ቤታቸው ይጋብዟታል። አንዴ ቤታቸው ከገባች በኋላ ትክክለኛውን ጊዜ ትጠብቃለች። ከዚያም በቦርሳዋ የያዘችውን መዶሻ ወይም መጥረቢያ ታወጣለች። አንዳንዴ ደግሞ በቤቱ ውስጥ የሚገኝ ከባድ ቁስ ትጠቀማለች። ህይወታቸው እስኪያልፍም ድረስ ጥቃት ታደርሳለች። ከዚያም ቤቱን በሙሉ ፈትሻ ያገኘችውን ጥሬ ገንዘብ ትሰርቃለች። አብዛኛውን ጊዜ የምታገኘው 5000 ሩብል ወይም የሩሲያ ገንዘብ ብቻ ሲሆን ይህም በወቅቱ $65 ገደማ ነበር። ይህ ግን ለእሷ ይበቃታል፣ ምክንያቱም ፍላጎቷ ቮድካ መግዛት ብቻ ነበር። በተጨማሪም ከቤት ከመውጣቷ በፊት ሁልጊዜ የፈጸመችውን ወንጀል ለመደበቅ ትሞክራለች። አብዛኛውን ጊዜ የጋዜጣ ወረቀት ላይ የልብስ መተኮሻ አብርታ ትተዋለች ወይም የጋዝ ምድጃ ከፍታ ትሄዳለች። አንዳንዴም ሻማ ለኩሳ ትወጣለች። ይህንን የምታደርገው ቤቱ በእሳት ተቃጥሎ ማስረጃው እንዲጠፋ በማሰብ ነበር። ሆኖም ግን አብዛኛውን ጊዜ እሳቱ በራሱ ስለሚጠፋ እቅዷ አይሳካም ነበር። ግን ምንም አልመሰላትም። በዚህ ሁኔታ እቅዷን ቀጠለች። ሴቶችን ትገላለች፣ ገንዘባቸውን ትሰርቃለች። ከዚያም ሄዳ ቮድካ ትገዛበታለች። አሪና በጣም ጥንቁቅ ገዳይ አልነበረችም። ይልቁንም በጣም ዝርክርክ ነበረች። ብዙ ስህተቶችንም ትሰራ ነበር። አሻራዋም በየቦታው ነበረ። የሆነ ጊዜ በአንዲት አረጋዊት ቤት ውስጥ መግደያ መሳሪያውን ረስታ ትታወታለች። ነገር ግን በወቅቱ ማንም ስላልደረሰባት ግድያዋን ቀጥላለች። ይህ ድርጊቷም ለዓመታት ቀጠለ። ከዓመት ዓመት አሪና በክልሉ ያሉ ብዙ አረጋውያንን ገደለች። በዚህ መሃል ግን ፖሊሶች ገዳዩዋ እሷ መሆኑን አያውቁም ነበር። ተደጋጋሚ የግድያ ወንጀል መኖሩን ቢያውቁም ግድያዎቹ እጅግ ዘግናኝና በጭካኔ የተሞሉ በመሆናቸው ገዳዩ ወንድ መሆን አለበት ብለው ነው የሚያምኑት። ስለዚህ ጊዜያቸውን በሙሉ ወንድ ወንጀለኛ ሲፈልጉ ያሳለፉ። አልፎ ተርፎም በግድያዎቹ ወቅት አንዲት ሴት በአካባቢው መታየቷን የሚጠቁሙ መረጃዎች ቢደርሷቸውም ፖሊሶች ግን ገዳዩ ሴት ሊሆን ይችላል ብለው ማመን አልፈለጉም። እንዲያውም ገዳዩ እነዚህን አረጋውያን ለማታለል ሴት መስሎ የሴት ልብስ የሚለብስ ወንድ ነው የሚል የተሳሳተ ግምት ላይ ደረሱ። ለማንኛውም በዚህ ሁኔታ 8 ዓመታት አለፉ። አሁን ላይ 2010 ዓመተ ምህረት ነው። አሪና አሁንም መግደሏን
ቀጥላለች። በዚህ ጊዜ አንድ ቀን ሌላ ሰለባ ታገኛለች። እንደተለመደውም ሴትየዋ ወደ ቤታቸው አስገቧት። አሪናም አጋጣሚ ጠብቃ ጥቃት ሰነዘረች። ነገር ግን ይህች አረጋዊት ጠንካራና ንቁ ነበሩ። በጣም በከፍተኛ ድምጽም ስለጮሁ አሪና ደንግጣ ከአካባቢው ተሰወረች። ይህች አዛውንትም ከጥቃቱ ተረፉ። ፖሊሶች ሲጠይቋቸውም ጥቃት ያደረሰችባቸው ሴት መሆኗን ተናገሩ። በተጨማሪም የፊቷን ገጽታ ስለገለጹላቸው ፖሊሶች የፊት ስዕል በተነገራቸው ገለጻ መሰረት አሰሩ። ምስሉም በከተማው ሁሉ ተለጠፈ። አሁን ሁሉም ሰው አሪናን የምትመስል ገዳይ ወንጀለኛ መፈለግ ጀመረ። ፖሊሶችም የጣት አሻራ የሰጡ የከተማዋን ሴቶች መዝገብ በሙሉ መፈተሽ ጀመሩ። ነገር ግን አሪና ቀደም ሲል ለምንም ነገር አሻራዋ ተወስዶ ስለማያውቅ ላገኟት አልቻሉም። በዚያው በ2010 ዓ.ም በአንድ ሳምንት ውስጥ በአንድ ጎዳና ላይ የሚኖሩ 3 ሴቶችን ገደለች። አሁን በጠቅላላው 16 አረጋውያን ሴቶችን ገድላለች። ነገር ግን አሁንም አልበቃትም። ለቮርካ ተጨማሪ ገንዘብ አስፈልጓታል። ስለዚህ እንደገና ሌላ ግድያ ለማካሄድ ወሰነች። በዚህ ጊዜ አሌክሳንድራ የምትባል አዛውንትን ኢላማ አደረገች። ይሄ ኢላማዋ ግን ለየት ያለ ነበር። ምክንያቱም አሪና አሌክሳንድራን በግል ታውቃት ነበር። ስለምታውቃት ደግሞ የእርዳታ ሰራተኛ ነኝ የሚለውን ዘዴ መጠቀም አልቻለችም። ይልቁንም ቤትሽን ላጽዳልሽ በማለት እርዳታ ቀረበችላት። አሌክሳንድራም እሺ በማለት ተስማማች። በኋላ ላይም አሪና ወደ ቤቷ ሄደችና እንደለመደችው አጋጣሚ ጠብቃ በድንገት በከባድ ዕቃ ደጋግማ መታቻት። ከዚያም በመታጠቢያ ገንዳ ውስጥ ሰምጣ እንድትሞት አደረገች። በመጨረሻም ያገኘችውን ገንዘብ ሁሉ ይዛ ወጣች። ነገር ግን አሌክሳንድራ በዚያው ቀን ጠዋት ላይ አሪና የምትባል የምታውቃት ሴት ቤቷን ልታጸዳላት እንደምትመጣ ለጎረቤቷ ነግራ ነበር። ስለዚህ ፖሊሶች መጥተው በአካባቢው ያሉ ሰዎችን ሲጠይቁ ጎረቤቷ ይህንን መረጃ ሰጠቻቸው። አሁን ፖሊሶች ከተጠርጣሪዋ መልክ ጋር የሚመሳሰል መረጃ አግኝተዋል። ሄደውም አሪናን አገኟትና አሰሯት። በመጨረሻም አሪና ለፈጸመቻቸው ግድያዎች በሙሉ እምነቷን ሰጠች። ለፍርድ ቀርባም ጥፋተኛ ተባለች። ነገር ግን የተፈረደባት 20 ዓመት እስራት ብቻ ነበር። የሚገርመው ነገር በሩሲያ ሕግ መሰረት ለአንዲት ሴት የሚሰጠው ከፍተኛው የቅጣት ዘመን 25 ዓመት ብቻ ነው። ሕጉ ከዚያ በላይ እንዳይቀጡ ይከለክላል። ወንዶች የእድሜ ልክ እስራት ሊፈረድባቸው ይችላል። ሴቶች ግን ምንም ያህል ሰው ቢገሉ የእድሜ ልክ እስራት አይፈረድባቸውም። የዛሬው ታሪካችን ይህንን ይመስል ነበር። አስተያየታችሁንና ስለ ታሪኩ የተሰማችሁን የኮሜንት መስጫ ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።